ጤና ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ አቦርሽን ወይም ደግሞ ስለ ውርጃ ወይም ማስወረድ በኢትዮጵያ ሕግ አመለካከት ምን ይመስላል የሚለውን ነው። ለመሆኑ አቦርሽን ወይም ደግሞ ውርጃ ወይም ደግሞ ማስወረድ በኢትዮጵያ ሕግ ይፈቀዳል ወይስ አይፈቀድም የሚለውን እንመልከተው። በኢትዮጵያ ሕግ መሰረት ውርጃ የሚፈቀድባቸው ሁኔታዎች አሉ። ነገር ግን ኢንፕሪንሲፕል በጥቅሉ ማለት ነው ውርጃ አይፈቀድም። ነገር ግን የሚፈቀደው ሁኔታዎች ከዚህ በመቀጠል እነግራችኋለሁ። ውርጃ ኢትዮጵያ ውስጥ ህጋዊ ተደርጎ የሚፈቀድበት ሁኔታ አለ። የመጀመሪያው እርግዝናው የተከሰተው በአስገድዶ መድፈር ከሆነ የመጀመሪያው ህጋችን ላይ ያስቀመጠው ሴቶች ወይም ሴት ሰዎች በአስገድዶ መድፈር አርግዘው ከነበረ የማስወረድ ሁኔታ ውስጥ ሊገቡ ይችላሉ። ሁለተኛው የተረገዘው ወይም ደግሞ ያረገዘችው ሴት ከዘመዷ ከቅርብ ዘመዷ ከሆነ ነው። ለምሳሌ ከአባቷ፣ ከወንድሟ፣ ከአጎቷ ከመሳሰሉት ከወለደች ይህ ልጅ በሚያድግበት ጊዜ የአይደንቲቲ ክራይሲስ እሷም ቢሆን ለበለጠ ሳይኮሎጂካል ችግር ውስጥ ስለምትገባ ያኔ ውርጃ የሚፈቀድበት ሁኔታ ይኖራል። ሶስተኛው ጽንሱ ሲያድግ ማሳደግ ትችላለች ተብሎ ካልታሰበ በጣም ከፍተኛ የሆነ የልጅነት ሁኔታ ውስጥ ካለች ለምሳሌ እድሜዋ በጣም ዝቅ ሆኖ እስከ 11 ከ12 አካባቢ ሆና ያንን ልጅ ቢያድግ ታሳድገዋለች ተብሎ የሚገመት ካልሆነ እንድታስወርደው የሚሆንበት ሁኔታ አለ። ሌላው ሁሉም ነገር አደገችን በል ትልቅ ሰው ነችን በል ነገር ግን ልጁ እዛው ሆዷ ውስጥ እንዳለ ጽንሱ እዛው ማህፀኗ ውስጥ እያለ ነገር ግን ባልታሰበ በሽታ በማይድን በሽታ ተይዞ ከሆነ ያኔ ለማስወረድ የምትገደድበት ሁኔታ ይኖራል። በነገራችን ላይ የኢትዮጵያ ሕግ የሚያስቀድመው የእናትየውን ጤና የእናትየውን ሁኔታ ነው። ይህ ማለት ምን ማለት ነው? ቀጣዩ ነገራችሁ ሁኔታ ውርጃ የሚፈቀድበት እናትየው የሚመለከት ነው። እናትየው ከባድ የሆነ በሽታ ውስጥ ደርሳ ነገር ግን የእሷ ህይወትና የእሱ ህይወት ጋር ሲገናኝ ጽንሱ ሲወርድ የእሷ ህይወት የሚተርፍ ከሆነ ያኔ ውርጃው ይፈቀዳል። በደንብ አዳምጡኝ። ችግሩ ሁኔታ ውስጥ አለ። እናትየውም ችግር ውስጥ ናት፣ ልጁም ችግር ውስጥ ነው። መቼም እናትየው ችግር ውስጥ ካለች ልጁም ችግር ውስጥ ነው የሚሆነው በጤና። ያኔ የማን ህይወት ነው ቅድሚያ የሚሰጠው ብትሉ ያለው በህይወት ያለው የእናትየው። ስለዚህ የእናትየው ችግሩ ከፍተኛ ኮምፕሊኬሽን የሚገባ ከሆነና ጽንሱን በማስወረድ እሷ የምትተርፍ ከሆነ ይቻላል፣ ጽንሱ መውለድ ይችላል። ሌላው የመጨረሻው የሚገናኘው ከኢኮኖሚ ጋር ነው። ኢኮኖሚ ስላችሁ ልጅቷ ማሳደግ የማትችል ከሆነ ልጅ ሲሆን ማሳደግ ኢኮኖሚካሊ የማትችል ከሆነ ይላል። ይህ በነገራችን ላይ ማብራሪያ አልተሰጠበትም እስካሁን ድረስ እንዲሁ ነው የተቀመጠው። ግን የማትችል ከሆነ ውርጃ የሚፈቀድበት ሁኔታ አለ ይላል ህጉ። ሌላው የመጨረሻው የአካል ጉዳተኛ ከሆነች አካል ጉዳተኛ ከሆነች ስላችሁ ልጅቷ አካል ጉዳተኛ ስላችሁ በጣም ብዙ አይነት አካል ጉዳት አለ መቼ አይደል? ነገር ግን ልጁን ስትወልደው ወይ ደግሞ ትወልዳለች ብሎ የሚታሰብበት ሁኔታ ላይ የአካል ጉዳተኝነቷ አንደኛ ልጁን ማሳደግ የማትችል ከሆነ፣ ሁለተኛ ልጁን መውለድ ጭምር በአካል ጉዳቷ ምክንያት ልጁን መውለድ የማትችል ከሆነ ሲያድግ ማለት ነው ወደ ውስጥ ከፍ ሲል ማህፀኗ ውስጥ ከፍ ሲል የሚያዳግታት ከሆነ የአካል ጉዳቷ ያኔ ውርጃው የሚፈቀድበት ሁኔታ አለ። ነገር ግን ኢንፕሪንሲፕል ቀደም እንዳልኳችሁ ኢትዮጵያ በይፋ ውርጃን እንደዚህ ቅብል ያለች ሀገር አይደለች። ግን በኮንዲሽን ቀደም እንዳልኳችሁ ባልኳችሁ ሁኔታዎች በሙሉ ውርጃ ኢትዮጵያ ውስጥ ህጋዊ ነው፣ ይፈቀዳል። ዛሬ ይዤላችሁ የመጣሁት በቀጣይ ፕሮግራም ሌላ ጉዳይ ይዤላችሁ እመጣለሁ። ለዛሬው አመሰግናለሁ።